ቆይ ከባለስልጣናት አጠገብ ፎቶ እየተነሳ ታስፈራራለህ እንዴ? መከላከያን ባንተ አተሳሰብ ይሄ መከላከያ ዲሲፕሊን ያለ ካለ እንዲህ ያሳየው ባንተ ቤት በቃ የመከላከያ ዲሲፕሊን ይሄ ነው። አረ በእናትህ እንዴት ይብረድልኝ? እሺ መከላከያ ብትሆኑ እንኳን መከላከያ እኮ ዜጎችን ይጠብቃል እንጂ ዜጎችን እኮ አያስፈራም። እንዴ አይናውጥቼ እሺ ብላኝ ኢትዮጵያ ህዝብ አይደለም ከፈለክ ሄደህ ኤርትራ ማስፈራራት ይችላል። ምን ላድርግ? እንዴ ላሳይ? ቁጭ በል ከፍተኛ ጋዜጠኛ ላይ አሳየ አላሳየ። ሰላም ጤና ይስጥልን የኡርጂ መልቲ ሚዲያ ተከታታዮች። እንዴ አይናውጥቼ እሺ ብላኝ እሸረፍ በልና በስነ ስርዓትና ወለታና ደከኝ በእውነት አይናውጥቼ ኪስ ጋር ትቻይ ነው ወካ አረጋለሁ። ከዚህ ምን ላድርግ? እንዴ ላሳይ? ቁጭ በልና እሺ ወታደረቴ ላሳይ? አረ ቁጭ በል እውነት ላሳይ? በቃ ቁጭ በል። ወታደር አይደለም አይደለም? እሺ ፕራክቲካሊ እንዲህ ላሳየው? በእውነት ላሳይ? እና ደልተኩሽ ባህሩን ማድረስ አለብኝ። ይሄ ልሰብረው። አረ በእናትህ እንዴት ይብረድልኝ? እሺ ጉድ ነው ዛሬ። በቃ ጥይት እንዲህ ብትተኮስ እንዲህ እና ቀለባን እንዲቀልባታለሁ አየር ላይ እርሳ። ይህ አይነት አለባበስን የመከላከያን የተከበረውን አለባበስ ከሀገር ከተልኮ ውጪ ለብሰው የሚገኙ ምን ተልኮ አለኝ ነው ተልኮ አለ። መከላከያ እሱን ሰጥቶ ነው መከላከያ ይሄን ልብሱ የመከላከያ ነው። ኢትዮጵያን አርሚ ይላል። አልነግርህም። ታዲያ ነው ኢትዮጵያ ወታደር አይደለም እንዴ? የኢትዮጵያ ወታደር ነኝ እኮ አልኩ። አይ አም ዘ አርሚ። እስኪ አሳየኝ መታወቂያህን። ነይ መከላከያ ነው የሚል አሳየኝ። ያን መርማሪ ፖሊስ ተውን ካሳያለሁ። በሙያዬ አሁን እኔ መርማሪ ነኝ። ስላንተ ላውቅና ስላንተ ልጠይቅ ነው። እሺ ታልደነገጥክ ላሳየህ። እሺ እኔ እኮ የሚገርመኝ ይሄ አንተ አይደለም። ቆይ ከባለስልጣናት አጠገብ ፎቶ እየተነሳ ታስፈራራለህ እንዴ? አየው ቆይ ቁጭ በልሽ አረፈ እዚህ ጠባብ ስቱዲዮ ውስጥ እኔ ከዓለም ዴሊጌትስ ጋር ከጀነራሎች ጋር እንዴት ለብሼ እንደምታይ እንድታይ ፈልጌ ነው። የለበስክበትን ህጋዊነት አስረዳ እኮ ነው የተባለው እንጂ ለብሰውማ በአካል እያየው በፎቶ ታሳየኛለህ። አንተ መርማሪ ነህ ፖሊስ ነህ ወይስ ፍርድ ቤት ነህ ወይስ ተመልካቾች አንድ ነገር ይግባኝ። በግንባሬ አይታይም? ሂደዛ ሂደዝ ነው ህጋዊነትህን አረጋግጥ። መከላከያ ነህ ወይ ነው የተባልከው? መታወቂያ ብታሳይ ያስከፍሏል፣ ቅድሚያ ይሰጠዋል እንጂ ይሄን ተለበስክ ግን መታወቂያ ማሳየት አይጠብቅብህም። እየሰማኝ ነው? መከላከያ ለሆነ ነው እየሰማኝ ነው? ፒኤሙ ባለበት ጀነራል ባጫ እነ ጀነራል ማነው እሱ ሹማደት አሉበት እነ ፊልድ ማርሻል የተከበሩ ፊልድ ማርሻል ብርሃኑ ጁላ ባለበት ነው ይሄን ለብሼ ነው ያለሁት። ከዚህ በለጠ ምን አፕሩቫል እንድሰጥ ነው የምፈልገው? የኢትዮጵያ መከላከያ ሰራዊት አባል ኮሎኔል ሻምበል የሚል መታወቂያ ነው። እኔ ይሄን ልብስ እንዳንተ አላሳይም እኮ አልኩ። ዘየ ከአይሮፕላን ወርድና ገባላ የምሬ ነው። ቪዲዮን እንደተመለከታችሁት ነው የዚህ ሰውዬ ብልግና ወይም ደግሞ ልክ ያለፈ ስርዓተ ቢስነትን አይደለም ለማነጋገር የመጣሁት። ነገር ግን አሁን በጋድ እየወጡ ያሉ ጉዳዮች በየጓዳ ስንት ነገሮች እንደሚፈጸሙ ነው ያየሁት። በዚህ ቪዲዮ የተረዳሁት ነገር ቢኖር እኔ እኮ መከላከያን የማውቀው ለዜጎች ህይወቱን አሳልፎ ውድ ህይወቱን አሳልፎ በየዱር እና በየጫካ የሚሞተው መከላከያን ነው የማውቀው። እንዳንተ አይነት ሶሻል ሚዲያ ላይ መጥቶ ምን ለማድረግ ነው ይሄ አካለ ጉዳተኛ ጋዜጠኛ ምን ልታረግ ነው? በዚህ ልክ በቃ ቡጢው ለማሳየት የትኛው መከላከያ ነው? መከላከያ እኮ ህዝብን አንተውን እንደምታወራው መከላከያ ብትሆኑ እንኳን መከላከያ እኮ ዜጎችን ይጠብቃል እንጂ ዜጎችን እኮ አያስፈራራም፣ ዜጎችን አያሰቃይም። በአንተ ቤት በቃ የመከላከያ ዲሲፕሊን ይሄ ነው። ከነዚህ ትልቅ ሹማምንቶች ጋር ፎቶ ስለተነሳ ዜጎችን ማስፈራራት አለብህ? አሁን እኮ በነገራችሁ ላይ የዚህ ሰውዬ ወጣ እንጂ ስንቱ እኮ የከሌን እናውቃለን፣ የከሌ ዘመድ እናውቃለን፣ ከሱ ጋር ወንድሙን እንደዚህ የሚሉት እኮ ስንቱ አለ አያውቁም እኮ። ፎቶ አብሮ ስለተነሳ እንደዚህ አይነት ዲሲፕሊን ነው ያስተማሩ። እነሱ እኮ ሚዲያው ፊት ሲቀርቡ እኮ ያውቃሉ ምን አይነት ዲሲፕሊን እንደሚያቀርቡት። እነዚህ ጀመረ የመከላከያን ዲሲፕሊን በዚህ አይደለም የማውቀው። መከላከያን የማውቀው
ውድ ህይወቱን በአንድ በኩል ለዜጎች እየሰጠ ዜጎችን በአንድ በኩል ደግሞ እሱ ሳይበላ ሳይጠጣ እንኳን የሚያበላው መከላከያ ነው ማለት። ይሄን ቪዲዮ አይተን እሺ፣ አሁን እቺ ኮሾሮ ያለችኝ ናት። ስለዚህ ምን ታረጋላችሁ? እኔ አንዳንድ አካፈላችኋለሁ ወይ እሺ፣ ያለኝ ነው። ሌላ ጊዜ ስመጣ ግን ብዙ ይዤላችሁ እመጣለሁ። እሺ፣ አሁንም እንዳጋጣሚ ስለዚህ አንተ ሌላ ኮሾሮ ይዛል አካለሽ ይሄን ቪዲዮ እንዳያችሁት ነው። እኔ በጣም እንጀቴን ነው የበላኝ። መከላከያ ማለት እንደዚህ ምግብን ኮሾሮ ነው ይዘህ የምትንቀሳቀሰው። በቁጥር ነው የሚሰጠው እሱ። ይሄ ልጅ ግን ይሄ መከላከያ ለነዚህ ልጆች እነሱም ጥይት ፈለጋ አይደለም የሄዱት። ያውቃል እንደዚህ ኮሾሮ ልጆች ሲባል ያው ልጆች ስንሆነን አልፈናል። ልጆች ሲባል ኮሾሮ ይወዳሉ፣ ብስኩት ይወዳሉ። ብስኩቱን ለመብላት እሱ ግን ለራሱ እኮ በኋላ ይርባል እኮ አሳልፎ ለነሱ ነው። መከላከያ ውድ ህይወቱንም እንደዚህ ነው የሚሰጥን ማቁ። መከላከያን በአንተ አፍ በአንተ አተሳሰብ መከላከያን በፍጹም ኔቨር። ይሄ መከላከያ ዲሲፕሊን አይደለም። ትላንት ለዜጎች ተፋልመ ለዜጎች ተዘምተ ለዜጎች መከላከያን አገልግሌ ሊሆን ይችላል። የመከላከያ ስርዓት ደግሞ ይሄ አይደለም። ካንተ በላይ እኮ ስንት ሹማምንቶች፣ ካንተ በላይ እኮ ስንት ጄኔራሎች እኮ ለዚች ሀገር የተዋጉ፣ ለዚች ሀገር እግር ያጡ፣ ለዚች ሀገር ካንተ በላይ መስዋዕት የከፈሉ እኮ ዛሬ እኮ በጦርታ ጊዜያቸው እኮ ሰላም ሰጥቶን እኮ አርፎ ቁጭ እያሉ በመከላከያ ስም አልነገዱም። እውነት እንደዚህ ለዚች ሀገር ሆነ ቢሆን አሁን ይሄ ሰውዬ ጠላት አይደለም፣ ኢንተርቪው ለማቅረብ ነው ሄድኩ። የኢትዮጵያ ህዝብ ዲሲፕሊን እኮ ይታወቃል። የሰው ቤት ሄዶ እንደ እንግድነት ሄዶ የእንግዳነት ስርዓት እኮ አለን አይደል? ካንተ ምን ይማራል ወጣት? ካንተ ምን ይማራል? ያንተ ኳላ ያሉ ይኸውላችሁ፣ ሰው ልጅ የሶሻል ሚዲያን አቴንሽን ለመሳብ ብሎ ስንት ጉድ እየሰራ ነው። ስንት ጉድ ሶሻል ሚዲያውን አይደለም ማሰብ ያለበት። ኳላ ያለው ህዝብ አንድ ሰው ሚዲያ ላይ መጥቶ ከቀረበ በኋላ ክፉና ደጉን ለይቶ ማውራት አለበት ብዬ አስባለሁ። ባይ እንዲህ አይነት ቀልድ የለም። ምክንያቱም አንተን የሚከታተል ወጣት አለ፣ አንተን የሚከታተል ልጆች ይኖራሉ። ሶሻል ሚዲያ ላይ ቲክቶክ ላይ ሲለቀቁ ብዙ ነገር አለ። ትልቅ ሰዎች አሉ። ህግ ግለሰቦች አይደለም። ማወቅ ያለብን ነገር ህግ ግለሰብ አይደለም። ህግ የሁላችን ነው። ህግ የዜጎች ነው። የትኛውም በህዝብ አደራ የሚሰጠው ስልጣን መከላከያ ምን በለው ዋቴቨር ህዝብን ልታገለግልበት እንጂ መልሰ እንድታስፈራራው አይደለም። ለዚህ ሰውዬ እኮ ለራሱ አካል ጉዳተኛ ነው። እንደዛ አይነት ታክቲክ ምናምን ለማሳየት መሞከር ቀርቶ እሱን እኮ እንደዛ ለማድረግ የሚመጣውን ልትከላከልለት ይገባል። እውነት መከላከያን የማውቀው እኔ ይሄን መከላከያ እኮ ውድ ህይወቱን ለዚች ሀገር ያሳልፎ የሚሰጥ ምን ታረጋለህ? አንዳንዴ እኮ እዛ እኮ ከወንበዴ ጋር የሚፋለም መከላከያ ደሙንና አጥንቱን እያከሰከሰ እዚህ ደግሞ በሱ ስም ሲነግዱ ሳይ በጣም ያመኛል። በጣም መከላከያ ዝናብን ዝናብ አይልም፣ ፀሐይን ፀሐይ አይልም፣ ሌሊትን ጨለማ አይልም። ቀን እንዴ ይሄን ሁሉ እኮ ከስንቱ ጠላት ጋር እየተዋደቀ አንተ እዚህ ስሙን ልትነግድበት ታስባለህ ከሆነ አንደኛ የኃጢአትም ነው፣ ሲቀጥል ነውርም ነው፣ ወንጀልም ነው። ልክ አይደለም። በመከላከያ ስም የምትነግዱ ሰዎች ከባለስልጣናት ጋር ፎቶ ተነስታችሁ እኛ እናቃቸዋለን፣ እነሱም እኮ እንዲመሩን ነው ቁጭ ያሉት እንጂ ዜጎችን እንዲያስፈራሩ አይደለም። እንደዚህ አይነት ነገር አታሰብ የለባቸውም። እነሱ ከየት እንዳመጣችሁ እናንተው ታውቃላችሁ። በሽተኛ ከሆናችሁ እኮ መተኛት ወይም ቅማችሁ የምትመጡ ከሆነ ቅማችሁ ከቃማችሁ በኋላ ከምርቀና በኋላ ብትመጡ የተሻለ ነው ብዬ አስባለሁ። ይሄ ምንም ሊሆን አይችልም። ከዚህ ውጭ ምንም ሊሆን አይችልም። እንደ ዜጎች ይሄ ስና ያመናል። እኛ እኮ መከላከያ መከታችን ነው። መከላከያ ጀግናችን ነው። መከላከያ
ከምንም ነገር የሚከለክልን ጀግናችን እንደዛ ነው የምናውቀው። እናንተ የነሱ ስም ዝቅ ለማድረግ የነሱ ስም ውርድ ለማድረግ ስትመጡ ግን ዝም ብለን አንመለከታችሁ። ለምን? ውድ ህይወታቸውን መኖር ሲገባችሁ እንዳንተ አይነት እዚህ ሚዲያ ላይ መጥቶ እንደዚህ መፈለግ ማድረግ እነሱም ይችላሉ። ግን ለዚህ ሀገር ለዜጎች ተብሎ በየቦታ የሚዋደቁ ጀግና ልጆቻችን፣ ጀግና ወንድሞቻችን፣ ጀግና ዜጎቻችን ናቸው። ሰው በእነሱ ስም ስትነግሩ ዝም አንልም። ይሄ ማወቅ አለባችሁ። አቶ አበባየሁ ነው ማን ነው የምትባለው? ትላንት ሀገሬን አገልግሌ ሊሆን ይችላል። ዛሬ እኮ ካንተ በላይ ትላንት ሀገርን ያገለገሉ ስንቱ አሉ። ለምሳሌ ክቡር ጠቅላይ ሚኒስትር ኃይለማርያም ደሳለኝ እሳቸውን ካወጡ እኮ ኢትዮጵያን እንደዚህ ነው ያደረኩት እኮ አላሉ። አየ ለሀገሬ ውለታ የዋሉ ሰዎች ሀገራቸው ዛሬም እንድትጎዳ ማንም እንዲነካት አይፈልጉም። የተከበረው ዶክተር ለማ መገርሳ እሳቸውም እኮ እንዳንተ አይሆኑ። እሳቸው እንደዚህ ያሉ ይሄ ዲሲፕሊን አይደለም። የመከላከያ ዲሲፕሊን ጥግ ነው ባይዘ ጥግ። መከላከያን የምታውቁት ታውቃላችሁ። የመከላከያ ልብስ ስለለበሳችሁ ደግሞ መከላከያ ነው ማለት። በነገራችሁ ላይ አሁን ላይ የመከላከያን ልብስ የሚያመሳስል ነገር እየለበሱ ተበራክተዋል ከተማ ላይ። ከዛ መከላከያን እንላል ያስፈራራል፣ እንደፈለገ ያደርጋል። ልክ አይደለም፣ ነውር ነው፣ ነውር ነው። እሱም አሁን ያለው ሰምታችኋል አይደለ? ይሄ ሚሊተሪ ለብሼ ከሄድኩ ማንም መታወቂያን አይጠይቀኝም፣ ማንም ለፍተሻ አይጠይቅም። ይሄ እኮ ለአንተ ሲባል አይደለም እኮ ለመከላከያ ለኢትዮጵያ መከላከያ ሰራዊታችን ያለን ክብር ነው እኮ ይሄ። ይሄ ልብስ ስትለብስ ያንን የሚመጥን ያንን ክብር የሚመጥንን ዲሲፕሊን ነው መያዝ ያለብን። እኛ እኮ ኢትዮጵያ መከላከያ የምናከብረው እኮ ለኛ ብሎ ስለምንዋደቅ፣ ለኛ ብሎ ስለሚሞት፣ ለኛ ብሎ እኛን ለመጠበቅ ብሎ ከተለያየ ወንበዴ ጋራ ስለሚፋለም ነው፣ ሌላ ምንም አይደለም። ለዚህ ነው የምናከብረው። ያ ክብር ግን ለሚገባው ነው። አንተ ክብሩ ካልገባ ልብሱን ቁጭ አድርጎ እንዲህ አይነት ብሎ ነገር የለም። ከህዝብ በላይ አይደለክም። ባይዘ ህዝብ እኮ ሲያዳምጥ አይ የኢትዮጵያ ህዝብ አያምጣ ስመጣም ያጨበጭብልሃል። ስፈልግ የተነሳብህ ቀን ግን የት ደብቁኝ ደብቁኝ እንዳትል፣ ዛሬ እዩኝ እዩኝ ያልከው ያኔ ግን ደብቁኝ እንዳትል። እሱ ነው መፈራለህ። መምህር ልትወት ትችላለህ፣ ምንም ልትወት ትችላለህ። ዋትኤቨር ባይዘ የትኛውም ስልጣን ስትሰጥም እኮ ህዝብ እንድታገለግሉ ህዝብን እንድታሰቃይ አይደለም። ስልጣን የህዝብ ነው። ማወቅ ያለብን ነገር እናንተ ከዶክተር አብይ አትማሩም? ሌላ ሲቅርሽ ለዚህች ሀገር ቀለሊት እዛም እዚህም እየሮጠ የሚያስተዳድረውን የሚያደርገው ስራተም አንዴ ያርሳል፣ አንዴ ይተክላል፣ አንዴ የሆነ ነገር። ይሄ ሁሉ እኮ እቺ ነገር ከፍ ለማድረግ ነው፣ የተሰጣውን አደራ ለመወጣት ነው። እናንተ ግን እንደፈለጋችሁት መታችሁ እንዳንተ አይነቱ መጥቶ ይሄን ህዝብ ላይ እንደፈለገው ሲናገር ያማል። በነገር ላይ እንዳንተ አይነት መልስ እንዳንተ አይነት መሳደብ አቅቶን አይደለም። እኛ የኢትዮጵያ ህዝብ ምን ይለናል? የኢትዮጵያ ህዝብ እንዲህ አይነት ዲሲፕሊን እንዲህ አይነት ባህሪ የለም ብለን ነው እንጂ መሳደብ ይቻላል። ከስድብ ደግሞ የሚገኘው አንድም የለም። ማስፈራራት ለኢትዮጵያ ህዝብ አይደለም። ከፈለክ ሄደ ኤርትራን ማስፈራራት ትችላለህ። ከፈለክ ሄደ ይኸው ቲፒኤልኤፍ እያስቸገረን አይደለም፣ ከነሱ ጋር እንደዛ ቡጥህን ማሳየት ትችላለህ እንጂ ይሄ አካል ጉዳተኛ ጋዜጠኛ ላይ አሳየ አላሳየ ደግሞ መከላከያ የዜጎቹን ጠብቆ ዜጎቹን ለመጉዳት የሚመጣውን ነው ቡጢውን የሚያሳየው። እንዳንተ አይነቱ አይቼ አላቅም። እንዲህ አይነት መከላከያ የለንም፣ አይቼም አላቅም። ስለዚህ አቶ አበባየሁ ነው አለማየሁ እባክህን ሰከን በል፣ ጥሩ አይደለም። ብዙዎች ዋሽቶ ብዙዎች ለማጨበርበር ሞክሮ አልበረከቱም ኢትዮጵያ ላይ ታውቃላችሁ። አብይ አህመድ እንደሆነ እንደፈለክ ብትሆን ባጫ ደበሌ ብለው እነዚህ አንተ ያነሳቸው እነዚህ የተከበሩ የሀገር መሪዎች ዛሬ አንተ ብትለፈልፉ ፎቶ አብረ ተነስተንት ብትሉ አይሰሙም። ነገ የስራን ያወጣል ነው ምሉክ። መንሱር ጀማል ላይ መማር አለበት ባይዘ መንሱር ጀማል ላይ ስላሽቃበትክም አይደለም እነሱ ጋር ፎቶ ስለተነሳም አይደለም ስራን ነው የሚያወጣ። እነሱ ስራውን እየሰሩ ነው ባይዘ ስራውን እየሰሩ ነው። እንዳንተ አይነቱ ነው አይደለም እነሱ። ስለዚህ
እባክን ወደ ራስ ተመለስ ነው። ይህ ህዝብ የተነሳ ቀን ዝም ያለህ ፈርቶ እንዳይመስልህ ካንተ ጋር አላብድም ብሎ ነው የተነሳበት ቀን ግን ልክ አይመጣም ብዬ ስለማስብ እንዴ ምን ነው ሁሉ ነገር እኮ ልክ አለ ሰዎች በልኩ ለምን አናረግም አንተ እኮ ትልቅ ሰው ነው ዛሬ እኮ ስንት ነገር ካንተ መማር ስንገባ አንተን መልሰህ ስንመክር ራሱ ልክ አይደለምና የኢትዮጵያ ህዝብ ምናልባት ነገሮቹን ዲፕ በደንብ ገብቶ ማጠንጠን ያስፈልጋል ሁሌ እንዲህ አይነት ሰዎች ስለመጡ አንዳንድ ሰዎች ይገለም እንደዚህ ምንድነው እነሱ ናቸው የለቀቁት ፎቶ አብሮ ስለተነሱ እውነት ነው የሰውዬ የምትሉ ሰዎች እነዚህ ሰዎች እኮ ሀገር እየመሩ የዚህን ግለሰብ ወርዶ ይሄን የሚከታተሉበት ጊዜ አይኖሩ ስለዚህ የኢትዮጵያ አንድ መሆን አለበት የትኛውም ኃላፊነት ላይ ያለው የትኛውም ጸጥታ ላይ ያለው ህዝብን ለማጠበቅ ነው እንጂ ህዝብን ለማንገላታት ህዝብን ለማስፈራራት እንዳልሆነ በደንብ ማወቅ አለብን ብዬ አስባለሁ። እኔ ስለነበረኝ ጊዜ በጣም አመሰግናለሁ። በሌላ ፕሮግራም በሌላ ሀሳብ እስክንገናኝ ቸር ሰንብቱ። ሀሳብ ካላችሁ በኮሜንት እንድታሳውቁኝ በዚህ አደራ ለማለት ፈልጋለሁ። እግዚአብሔር ሀገራችን ኢትዮጵያን ይባርክልን፣ ሰላሙን ያምጣልን እላለሁ። ስለነበረኝ ጊዜ በጣም አመሰግናለሁ። ቸር ሰንብቱ።